እውነቱን እናውራ ከተባለ በየበርገር ቤቱና በየፒዛ ቤቱ ምናምን ኩል ስታፍ ክላሲክ ሺት ምናምን ስፕሪንግ ፒንክ ምናምን ለመጮት 500 እና 600 ብራችሁን ፎጭ ስታረጉ አንጀታችንን ትበላላችሁ። እነገሌ በሲክስ ይበላሉ። ፋሪሶ ግን እንደነገሌ አይደለችም። እሺ በቢው ዴሊቨሪ ስታዙ እስከ 70% ቅናሽ ታገኛላችሁ። እነገሌ ግን በ50 ብር አንድ በርገር ስታዙ ተመቹናላችሁ። እዛው ላይ ናችሁ። እና ዛሬ የተበለው ፈዋ በቃ ዘጭ ነው ያለው። እኔ በደው ፈዋ ወይኔ ዛሬ እንዴት እንደተበለ ሲተማ አንተ ጾም ነች አስተው ጾም ነሽ አደቡ አረላ ሻንተ ረስቷን ያኛ ተፈውላት እስኪ በእናትህ መፍታት አምሮኛል። አንቺ እንዴት እንደፈታ ኤሌኔፍ ምን ነው ቆየሽብኝ እኮ ደርሰሻል። በቃ ቶሎ በእናትሽ እኔም እሱን ቆመን እየጠበቅኩ ወንድ ልጅ ችት ስላደረገ መፋታት ማለት ልክ ዝናብ ስለዘነበ ሀገር እንደመልቀቅ ነው። የኔ እህት ዝናብ የትም ይዘንባል አፈሽ ተቀመጥ ብሎ እኮ አሳመነኝ። ወይኔ ግን ትወደኛለህ? አንቺስ? 11 ሰዓት ላይ ደውልልኝ። ምንድነው? እንቅልፍ እምቢ አለኝ። እኔን እያዳፋኝ ነው። ትንሽ አዋራኝ። ሌሊት እኮ ነው። በቃቸው። ሄሎ። አረ ምንድነው? መተኛትህን ለማረጋገጥ ተኝቻለሁ። ደህና ደሮዲ። ሄሎ። በህግ አምላክ ብያለሁ። አላስተኛልኩ ሆዴ። አረ ሹሩ እያልሽኝ ነው? በቃ ይቅርታ። ለዚሁ ነበር የደወልሽው? ናፈከኝ። ሄሎ። ገና ካሁኑ ለመጨረሻ ጊዜ ሆዴ። ምን ቀረሽ? እሺ እወድሃለሁ። አውቃለሁ። ሌላው ነገር ሲነጋ ያደርስም። አንድ ዘፈን ልጋብዝ። ተነስቼ እስክስታ እንደልልሽ ነው። ታሳዝናለህ። እሺ አረ ዘጋችሁና አረፈ።